ከትዳር አጋራችሁ ማየት ያለባችሁ ንጽሐ ነፍስ ፈሪሃ እግዚአብሔርን ደግነትንና ልባምነትን ፈልጉ። ቃላት ስጠኝና አንዳንዶች እኮ ለጋብቻ ዋዜማ ላይ ሆነው ላገባ ተዘጋጅቻለሁ ግን አላምነውም ይላሉ። ጊዜ ሰጥቶ ማሰብ ነው። እግዚአብሔር ያፈቀደው ከሆነስ ችኩል ለመጉደል ይቸኩላል ይላል። እንዲህ ያለ ነገር በአንድ ጀንበር አይወሰንም። እንደው ቃሉ ደስ ባይልም በቲፎዞም አይወሰንም። ርብቃ ቤተሰቦቿ ስለወደዱለት ሳይሆን ራሷ ስለወደደችው ያገባቸው። ብዙ የተቀበለ ማፋታት ወሳኝ ኩነት ተብሎ ሲቀርብ ያናድዳችሁ? ወሳኝ ኩነት ተብሎ ተጽፎ በቤተ ሕግ የበላይነት እንዲደመጥ ተብሎ ሲቀመጥ አያሳዝንም? ማፋታትን መደገፍ ምንን መስበክ ነው? ሴቷ ድንግል ሆና ወንዱ ድንግል ካልሆነ ችግር የለውም። ለዘመናት የችግር የለውም የሚለው በሽታ ነው ቤተክርስቲያን የሚፈትናት። በምንም ተአምር ሴቷ ድንግሉና የወንዱን ድንግልና በተክሊል ትመልሳለች የሚል አስተምሮ ቅድስት ቤተክርስቲያን የላትም። ስለዚህ እንዲህ የሚያደርጉ የተሳሳቱ ስለሆነ ከዚህ ህይወት ሊወጡ ግድ ነው። ተጋቢዎቹም ድንግልና ከሌላቸው ለነፍስ አባታቸው ከተናዘዙ በኋላ የግድ የደናግላን ይፈጸምልን የሚለው ነገር ስህተት መሆኑን ተጋቢዎቹም ራሳቸው ማመን አለባቸው። ከሁሉ በላይ ግን ከተጋቢዎቹ በተጓዳኝ ነፍስ አባታቸው ይህን ነገር ተከታትሎ ስርዓቱን ማስፈጸም የነፍስ አባት ጉዳይ ነው። ለምን አባትና ልጅ የሚደባበቁት ምስጢር የለምና። ሰው በስጋው ሲታመም ሐኪም ቤት ይሄዳል። ለጤና ባለሙያ ህመሙን ይነግረዋል። የጤና ባለሙያ ያዘዘለትን መድኃኒትም ገዝቶ ውጦም ይሁን መርፌም ታክሞ ይሁን ሽሮፕም ሆነ ጠጥቶ ይሁን ይድናል። እንዲህ ሁሉ ለነፍስ አባት ኃጢአታችንን ስንናዘዝ የምንደብቀው ነገር ስለሌለ ነፍስ አባታችን በሰጠን ቀኖና መሰረት ጋብቻን መፈጸም እንጂ እሷ ድንግል እሱ ድንግል ካልሆነ በሚለው አንዱ የአንዷን ድንግልና ይመልሳል የሚለው ቅድስት ቤተክርስቲያን አስተምሮ ስለሌላት ተደርጎ ከሆነ ስህተት መሆኑን አምነው ይህን ያደረጉ አካላት በነፍስ አባታቸው በኩል ንስሐ እንዲገቡ ቅድስት ቤተክርስቲያን ታስተምራለች። ለማድረግ የሚያስቡ አካላትም ስርዓተ ቤተክርስቲያን እንዳልሆነ አውቀው ሊጠነቀቁ ይገባል። እንዲህ የሚያደርጉ አካላትም ካሉ ቅድስት ቤተክርስቲያን ባላት መዋቅር መሰረት ህጋዊ እርምጃ ልትወስድ ግድ ነው የሚል አስተምሮ ነው ያለው። ዓላማችሁን አያችሁ? ለምን መሰላችሁ? ገንዘብን ዓላማ አድርጋችሁ ከመሰረታችሁ ገንዘብ ይመጣል፣ ገንዘብ ይሄዳል። እውነት አስብ። ይተረፋል፣ ይከሰራል። እውነት አስብ። አያችሁ? ገንዘብን ማዕከል አድርገው የተበተኑ ጎዳናዎችን የሞሉ ህፃናት ብዙ አይደሉም። ለዚህ ነው ኦርቶዶክሳውያን ወጣቶች የምር ልናስበው ዓላማ ልናደርገው የሚገባል የሀብት ብዛትን ሳይሆን የመንፈስ ቅዱስ ጸጋ ብዛትን ነው። ለዚህ ነው ገንዘብን አትሹ የሚለው። ያ ባለጸጋ ያለውን አልሰማችሁም? የከተማችን ትልቅ ባለጸጋ እኔ ህንፃዬን ገንብቼ ስጨርስ ልጆቼ ፈርሰው ጠበቁኝ ያለው ለዚህ አይደለም? አዎ ገንዘብን አትሹ። ደግሞስ ውበትንም ደምግባትንም አትመልከቱ። ምክንያቱም ውበት ሐሰት ይሆናል፣ ደምግባትም ከንቱ ይሆናል። እድሜ ያረጃል፣ ሰውነትም ይሸበሸባል። በሽታ ሲመጣ ይፈርሳል፣ ፀሐይ ሲወጣበት ይከስላል። አዎ ኦርቶዶክሳውያን የአፍንጫ ሰልካካነት ቢኖር መልካም ነው። ከሁሉ በላይ ግን ዋና ነገር አይደለም። እናስ ከአፍንጫ ሰልካካነት በላይ የምግባር ሰልካካነት አይበልጥም። ለዚህ እኮ ነው ፈሪሃ እግዚአብሔርን ንጽሐ ነፍስን የደግነት ሰልካካነት አይበልጥም። የቁመት መለሎነት መልካም ነው፣ አይጠላም። ከቁመት መለሎነት በላይ የጽድቅ መለሎነት አይበልጥም። ጽድቅን ያወርሰኛል ወይ? ቅድስናን ያገናጽፈኛል ወይ? መንግስተ ሰማያት ታገባኛለች ወይ? ይህ አይበልጥም ኦርቶዶክሳውያን። ለዚህ እኮ ነው ገንዘብን አትሹ። መጪ ሀጅ ነዋ፣ ገቢ ወጪ ነዋ፣ የሚገኝ የሚጠፋ ነዋ፣ የሚወጣ የሚገባ ነዋ። ውበትንም አትመልከቱ፣ ጠፊ ረጋፊ ነዋ። አንዳንድ ወንዶች አሉ ሚስቶቻቸውን እንኳን በቅጡ ማያሳርሱ
እንዳትታረስ የሚያደርጉ ዋ ፖርፍሪና እያሉ ኪችን እየገቡ የሚቆጣጠሩ 8 ቁጥርም 11 ቁጥርም ልትሆን ትችላለች። ብቻ ግን ነፍሷ እንዴት የተዋበ ይሁን እንጂ ንጻ ነፍስን ፈሪያ እግዚአብሔር ደግሞ ደግነትን ልባምነትን ታገኝ እንጂ ስንትስ ቁጥር ብትሆን ምን አስጨነቀ? ቅዱስ ዮሐንስ አፈወርቅ እንደው ምሳሌ ያመጣል። ንብ ታምራለች ወይስ ዝንብ ታምራለች ይላል። አይዟችሁ እናንተን አልጠይቃችሁ፣ ምን በወጣችሁ ትመራመራላችሁ። ራሱ ሊቁ ይነግረናል። ዝንብ ናት እንጂ በጣም የምታምረው፣ ምክንያቱም በጣም ቀጭን ናት። እንደዚህ ዘመን አባባል ስሊም ናት በጣም። ግን ያቺን ዝንብን ንብን ተመልከቷት ምን ያህል ብርፉጭ እንዳለች የማታምር ነች ይልና ግን አስደናቂውን ማር ትሰራ እንላለች ይላል። አዎ ለዚህ እኮ ነው ንጽሐ ነፍስን ልባምነትን ደግነትን ፈሪያ እግዚአብሔርን ገንዘብ ማድረግ ላይ ወጣቶች ካተኮራችሁ መከራውን ትሻገራላችሁ። ገንዘብን አትሹ፣ መልክንም ደምግባትንም አትዩ። በዋናነት ልጅንም ምክንያት አድርጋችሁ ከገባችሁ ልጆች የእግዚአብሔር ስጦታዎች ናቸው። ሊመጡ ይችላሉ፣ ደግሞ ሊቀሩ ይችላሉ። እውነት አሰብ ልጅ ያልመጣለት የተበተነ ትዳር ስንት ነው ኦርቶዶክሳውያን? ለዚህ እኮ ነው ልጅ ስለ መውለድ ያለ መጽሐፍ ቅዱስ ላይ ያልጠቀሰው። አያችሁ፣ እሷ ልጅን ከየት ልታመጣለት ትችላለች? እግዚአብሔር ካልሰጣት። እሱ ዘርን ካልሰጠው ከየት ሊያመጣ ይችላል? ለዚህ ነው ንጽሐ ነፍስን ፈሪሃ እግዚአብሔርን ልባምነትን ደግነትን እንጂ ገንዘብንም ውበትንም ደምግባትንም ደግሞስ ልጅንም ማዕከል ተደርጎ የማይመሰረተው። ለዚህ ነው እንደውም ምን ይላል? ክርስቲያን ሆነ ሳለ ከትዳር አጋር ገንዘብ ለማግኘት ብለህ ወደ ትዳር ከምትገባ ምድር ተከፍታ ብትውጥ ይሻላል ይላል። አያድርስ ነው በእውነት አሜን አትሉ? አንድ ከተማችን ላይ ቅኝት ያደረጉ ስታስቲክስ ሲሰሩ አንድ ትልቅ አጥኚ ሲያቀርቡ ሰምቻለሁ። አዲስ አበባ ውስጥ ትልቅ ፍች የሚበረክተው አሉ ኮንዶሚኒየም የወጣ ሰሞን ነው እንጂ እሱም ራሱ ጥናት ቢያስፈልገው እንግዲህ እየተነጣጠቀ ይሄድ ይሆን እንጃ። ኦርቶዶክሳውያን ዓላማው ይሄ ከሆነ አረዳዱና አስተሳሰቡ አመለካከቱ ምን ሊሆን ይገባል? አንድ የምትወደድ ሰው ልንገራችሁ፣ ሶስና የምትባል ሰው መጽሐፍ ቅዱስ ላይ ያለች የአንድ ጥሩ ሰው ባለቤት ናት። እግዚአብሔርን የሚፈራ ባል አላት። እሷም እግዚአብሔርን የምትፈራ ሰው ናት። የአይሁድ መምህራን መጡና ምንድን ነው ያደረጓት? የአይሁድ መምህራን መጡና መልከኛ ናት፣ ሰውነቷን ከአትክልት ቦታ ገብታ ስትታጠብ አይተው የማይገባ ጥያቄ ይጠይቋታል። ደነዋል ብለው ተለያይተው ያም ያኛው ቤቱን ሂዷል ብሎ ሲመጣ ያኛውም ደግሞ ቤቱን ሂዷል ብሎ ሲመጣ ተገናኙ። አይ እንግዲህ ተማክረን ፈቃዳችንን ፈጽም ብለው ሳያፍሩ ለሁለት ይጠይቋታል። ይሄ ነገር ሀፍረት ነው፣ እኔ እግዚአብሔር የሰጠኝ ባል አለኝ ትላቸዋለች። አይሆንም ብለው እምቢ አሏት። እምቢ ካልሽማ ዝሙት ስትሰራ ያዝናት ብለን ለሕዝቡ እንናገራለን። በአይሁድ ስርዓት ደግሞ ዝሙት ስትሰራ የተያዘች ዘንድ ሰው በድንጋይ ትወገራለች። ስለዚህ የእኛን ተሰሚነት ደግሞ ታውቂዋለሽ፣ ስለዚህ ትወገሪያለሽ አሏት። አይ በእናንተ እጅ በእግዚአብሔር እጅ ከመውደቅ በእናንተ እጅ መውደቅ ይሻላል፣ የፈለጋችሁን አድርጉ አለቻቸው። እግዚአብሔር ከሚጣላኝ የፈለጋችሁትን አድርጉ። ተነሱና ስሙ፣ እስራኤልን በሙሉ ሰብስበው በስደት ሀገር ይችን ሴት ከባሏ ውጭ ስታመነዝር አግኝተናታል አሉ። በድንጋይ ትወገር። ደግሞ በእስራኤል የሴቶች ክብራቸው ራሳቸውን መከናነብ ነው። ራሷን ትግለጠው ራሷን አሉ። ክብር የላትም ይች ልትከናነብ አይገባትም አሉ። ሊቃውንቱ ግን በምስጢር ይላሉ፣ በምስጢር ውበቷን መጥገብ ፈልገው ነው። ከዚያ በኋላ ታውርድ ክንብንቧን አሉ። አወረደች። ምን አደረጉ? ሰው ሁሉ ትገደል ብሎ ወሰነ። እሷ ግን አሁንም ተስፋ ማን ነበረ? እግዚአብሔር። ነገር አለቀ፣ ተወሰነ፣ ትወገር ተብሎ ወደ መወገሪያ ቦታ ሲወስዷት ድንገት አንድ ወጣት እጁን አወጣ። እኔ ከዚች ሴት ደም ንጹሕ ነኝ አለ። ማን ነው? ዳንኤል ይባላል።
የስሙን ትርጓሜ ማብራችሁ ተመልከቱ። ዳንኤል ማለት እግዚአብሔር ዳኛ ነው ማለት ነው። ይቺ ሰው ፈራጅ አልነበራትም። ሰው ሁሉ ሊገላት ከጨረሰ በኋላ የቀራት ዳኛ ማን ነበር? እግዚአብሔር ቀርቷት ነበር። ሁሉ ወስኗል፣ እግዚአብሔር ግን ነበረ። ያ ሁሉ ልብ በሉ ተሰሚ ሰዎች በሚናገሩበት ቦታ እነዚያን ሰዎች ሁሉም የሚሰማቸው እኛን ግን ማንም የማይሰማን በሆን ቦታ የሞት ውሳኔ ከተወሰነ በኋላ ተስፋን መያዝ እንዴት ያለ ከባድ ነው። ተስፋ ግን አያሳፍርም። ዳንኤልን አስነሳ። እንዴ ቆይ እነዚህ ሰዎች እንመርምራቸው መጀመሪያ ተባለ። ለብቻ አደረገና መስቀለኛ ጥያቄ ጠይቃቸው። አንተ ከምን ዛፍ ስር ነው ያለ? ከሾላ። አንተሳ ከምንድን ነው ያያቸው? ከወይን ዛፍ ስር። ውሸት ለየብቻ አድርጎ ሲጠይቀው የሚቀስፋችሁ መልአክ በፊታችሁ ነው አለ። መልአኩ ሁለቱንም ሰነጠቃቸው። ይገርማቸዋል። እነዚህ ሁለት ሰዎች ሁለቱም ለፍላጎታቸው ይፈልጓታል። እምቢ ስላላቻቸው ግን የጠላት ለኔም ወዳጄ ነው ተስማሙ። ይገርማል እኮ ተስማሙ። እነዚህ የተለያየ ዓላማ ያላቸው ቤተክርስቲያንን ለማጥፋት ሲሉ የሚስማሙ ሰዎች ናቸው። ይገርማቸዋል። እነዚህ ሰዎች ማለት ነው ቤተክርስቲያንን ለማጥፋት ሲሉ ይስማማሉ። የኔና ያንተን ጠብ ኋላ እናወጋዋለን፣ ፊት ክርስቲያኑን እናጥፋው የሚሉ ማለት ነው። እንደዚህ አይነት ኑሮ የሚኖሩ ሰዎች ናቸው። ግን ያቺ ሶስና ማን ትመስላችኋለች? እናታችን ቤተክርስቲያን ናት። የሚቀራት ዳንኤል ነው፣ እሱም ክርስቶስ ነው። እሱ ግን ይፈርድላታል። ተስፋዋ አይቀርም። ይመጣና ይሰነጥቃቸዋል። ሁሉንም ሰንጥቋቸዋል። ምናልባት አንድ ሰው እኔን ሊያጠፋኝ ይችላል እንጂ እኔም ማምናትን ቤተክርስቲያን ግን ሊያጠፋት አይችልም። እግዚአብሔር ሳይፈርድበት አይቀርም። ክርስቲያንን ማጥፋት ይቻላል እንጂ ክርስትናን የሚያጠፋው የለም። እኛ ግን ወይ በኃጢአታችን ወይ በስንፍናችን ልንጠፋ እንችላለን። ኦርቶዶክሳውያን ማግባት ትፈልጋላችሁ? የምታገቡት ንጽህናን ለመጠበቅ ነው። እናንተ ኦርቶዶክሳውያን ቤተሰብ መስርታችኋል። ቤተሰብ የመሰረታችሁት ንጽህናችሁን ለመጠበቅ ነው። እናንተ ወጣቶች እጮኛ አላችሁን? እጮኛችሁን የምታስቡት ንጽህናችሁን ለመጠበቅ ነው። መጽሐፍ ቅዱስ ልጅ ስለ መውለድ ለራሱ ሚስት ትኑረው ያለ እንዳይመስላችሁ። እና ምንድነው የሚለው? ስለ ዝሙት ጠንቅ ለራሱ ሚስት ትኑረው ነው የሚለው። ምን ማለት ነው? ዋናው ነገር ልጅ መውለድ ዘር መተካት አይደለም። እና ምንድነው? ንጽህናን መጠበቅ ነው ይላል ሊቁ። ተፈታንኩ ካላችሁ እግዚአብሔር ይፈቅድላችኋል፣ አግቡ ነው የሚለው። ራሳችሁን መግዛት ካልቻላችሁ የዕለት ጉርስ የዓመት ልብስ ይበቃኛል ብላችሁ አግቡ ነው የሚለው። ምክንያቱም ጽድቅንና ድህነታችሁን እንዳታጡ በኃጢአት ወግታ የጣለቻቸው ብዙዎች ናቸውና እንዳለው በኃጢአት ተወግታችሁ ከጽድቅ እንዳትባረሩ ራሳችሁን መግዛት ካልቻላችሁ አግቡ ነው የሚለው። ቤተሰብ ወይም የትዳር አጋራችን እግዚአብሔር የሰጠን ስጦታዬ ናት፣ ጸጋዬ ናት። እግዚአብሔር የሰጠኝ የሕይወት አጋሬ ናት ብሎ ከማሰብ ነው የሚመነጨው። የእግዚአብሔር ስጦታ ናት ብለት ካመንክ ሁሉ ጊዜ ፍቅር ትሰጣለህ። እየሰማችሁ ነው? ምክንያቱም እግዚአብሔር ፍቅር ነው። ምክንያቱም እግዚአብሔር የሰጠኝ ጸጋ ነው ስለምትሉ ሁሉ ጊዜ ማፍቀር ስራችሁ ይሆናል። ስለምትሰጡት ነገር እንጂ ስለምትቀበሉት ነገር ግድ አይላችሁም። ምክንያቱም ፍቅር የሚሰጥ ስለሆነ። የእግዚአብሔርን ፈቃድ ፈጻሚዎች ከሆነ ምን እንደምንሆን ታውቃላችሁ? የሚስት ጥቂት አመል የባል ጥቂት አመል አይለውጠንም። ምክንያቱም ክርስቲያን የሆነው እንኳን የሚስትን አመል እንኳን የባልን አመል ለመሸከም ቀርቶ የአላውያንን ጡጫ የአረማውያንን ርግጫ የመናፍቃንን ዛቻ ለመሸከም ነው እኔ ክርስቲያን የሆንኩት። ሚስቴን እንዴት አልሸከምም? ባሌን እንዴት አልሸከምም ይላል። ምክንያቱም የእግዚአብሔርን ፈቃድ ፈጻሚ ሆኗል። ጽድቅን ነው የሚሰራው፣ ቅድስና ነው የሚተገብረው። የት ይሄዳል? ከዛ ከሞት ከዝሙት ከሃይማኖት በቀር እንዲሁ የመጣ እንዴት ይበተናል? እንዴት ይበጠሳል? እንዴት ይቋረጣል? ሁሉም ነገር መፍትሄ አለው። ሁሉም ነገር መተጫጨት በንጽህናና በድንግልና መሆኑን አልሰማችሁ ይሆን ኦርቶዶክሳውያን ወጣቶች? ስለዚህ ጊዜው ደርሶ እግዚአብሔር ፈቅዶ እዚህ ህይወት ውስጥ እስክትገቡ ድረስ ራሳችሁን በንጽህና መጠበቅ ላይ መደራደር የለባችሁ። ጠብቁ ራሳችሁ።
ድንግልና የሚለው ለምን ይመስላችኋል? መጋባት ንጽህናንና ድንግልናን ጠብቆ እንደሆነ ሲያመለክት አይደለም? ለዛ እኮ ነው ጠብቁ የምትባሉት። ከክፉ የጎልማስነት ምኞት ሽሽ። ይሄው ቅዱሳት ስዕላት አሉ፣ ተመልከት። ይሄው ዕጣን አለ፣ አሽትት። ይሄው ወንጌል አለ፣ ስማበት። ሩካቤ ቀስቃሽ ከሆኑ ዳንሶች፣ ደስ ከማያሰኙ መረን ከወጡ የዚህ የሰይጣን ዓለም ፊልሞች ሽሽ። ሔዋን ስታገኝ ወደ ሌላም አታሰኝ። እንደ አዳም ወደ ምስጋና፣ ወደ ቀጣይ ህይወት የኔ ናት የኔ ነው የሚለው ልብ ያረጋግጣል። የዚህ ተቃራኒ ግን እርግጠኛ ያለመሆን፣ መጠራጠር፣ ስጋት፣ ፍርሃት። አንዳንዶች እኮ ለጋብቻ ዋዜማ ላይ ሆነው ላገባ ተዘጋጅቻለሁ ግን አላምነውም ይላሉ። ጊዜ ሰጥቶ ማሰብ ነው። እግዚአብሔር ያፈቀደው ከሆነስ ችኩል ለመጉደል ይቸኩላል ይላል። እንዲህ ያለ ነገር በአንድ ጀንበር አይወሰንም። እንደው ቃሉ ደስ ባይልም በቲፎዞም አይወሰንም። ርብቃ ቤተሰቦቿ ስለወደዱለት ሳይሆን ራሷ ስለወደደችው ያገባቸው። ዘፍጥረት 24 ላይ የምትወዳትን ነው ማግባት ያለብህ፣ የምትወጂው ነው። እናቱ ስለወደዱት የሰፈር ሰው ስለወደደው አይደለም። ያ ሌላ ጉዳይ ነው። ብዙዎቹ ታዲያ ሌላ ሰው የወደደላቸውን እሷ ግን እኔ ፍርሃት አለኝ፣ አላምነውም፣ እጠራጠራለሁ፣ ምንም አይናፍቀኝም፣ ግን ልንጋባ ነው፣ ጠጅ ተጥሏል፣ ካርድ ተበትኗል ይላሉ። ጠጁም ቢበላሽ ካርዱም ቢሰበሰብ ይሻላል ሕይወትሽ ከሚበተን። ግልጹም ማወቅ ስላለብን አሁንም የኔ የሆነችው አጣት ብለህ ልትወስን አይገባም። ያንተ ያልሆነች ከሆነስ፣ ያንተ ሌላ ከሆነች ብቃት የለህምና ብቃት የለንምና የግድ እሷ ላይ ልንወስን አንችልም። እግዚአብሔር ያንተ አይደለችም ወደ ስህተት አትሄድ እያለ ከሆነስ አታስከፋት፣ አንተም አትከፋ፣ ሌላ ውድቀት ውስጥ አትግቡ እያለ ከሆነስ። ስለዚህ እንዲሁም በአንድ ወገን በዚህ መንገድ ማየት ይገባል። ፈቃድ እግዚአብሔር ልብን በማዳመጥ በሁለቱም የልቦና ፈቃደኝነት ሔዋንም ደስታውን አዳምም ደስታውን ወይም ደግሞ አብሮነታቸውን ቀጥለው ልጆች እያፈሩ እንደቀጠሉ ሁሉ እና አቤል ለተወለዱ ሁሉ አሁንም እንደዚሁ የራሱን ሲያገኝ ልብ ያርፋል፣ እፎይታ ይሰማል። ዘመን ተመቸኝ ብላ ባሏን የማትክድ ሚስት ደግሞ ይሄ የተመሰገነ ነው። ሲመቸው አላውቅም የማትል ሚስት ማለት ነው። ሴቱም ሲመቻችሁ እንዲያ ናችሁ አይደለም? ዘወር ስትሉ ዘወር ትላላችሁ። ልክ ደግሰሽ ዳሪኝ የሚል ባል እንዳለ ሁሉ ዘወር ሲል ዘወር የሚል ሴትም ሞልቷል። የለም? አዎ የእናንተ ሲሆን ዝም አላችሁ፣ ሞልቷል። አንዳንድ ጊዜ አሁን ዲያቆኑ መከራ እየገባ ነው። ተማሪ ሳለች ያገባትና አስተምራ ውጤቷ ከፊልና የዩኒቨርሲቲ መምህር ስትሆን ረድ የዚህ ዲያቆን ጋር የዚህ ማለት ትጀምራለች ማለት ነው። አርፋችሁ ብትቀመጡ ይሻላል። ሰውነታችሁን በቁስል መጥቶ እግዚአብሔር የተመካሽበትን ሰውነት ሁሉ ነዶ እንዲጠፋ ያደርገዋል። እግዚአብሔር የነበራችሁበትን አትርሱ። ሐመድ አንስቶ እግዚአብሔር ከየት እንዳደረሳችሁ ከትዳር አጋራችሁ ማየት ያለባችሁ ንጽሐ ነፍስን፣ ፈሪሃ እግዚአብሔርን፣ ደግነትንና ልባምነትን ፈልጉ። እየሰማችሁ ነው? እየሰማችሁ ነው? አዎ። ምን ያህል ገንዘብ አላት፣ ምን ያህል አካውንቱ ላይ አጭቋል ሳይሆን ምን ያህል ጸጋ እግዚአብሔር አለው ነው የሚባለው። እየሰማችሁ ነው? ለጽድቅ ይሆነኛል ወይ? ለቅድስና ታበቃኛለች ወይ? መንግሥተ ሰማያት ያገባኛል ወይ? እየሰማችሁ ነው? እግዚአብሔርን ይፈራል ወይ? ልዑልን ያከብራል ወይ? እንቁረብ ስላት እሺ ትለኛለች ወይ? ለቅድስና ትሆናለች ወይ? ልቧ ቅንና ደግ ነው ወይ? የምትመነዝረው የእግዚአብሔር ጸጋ አላት ወይ? ይህንን ፈልግ። ንጽሐ ነፍስን ፈልግ። የተሽቀረቀረ በየቀኑ የሚቀየር ልብስ አይደለም። የተወደደ መድኃኒታችን ኢየሱስ ክርስቶስን ለብሷል ወይ? ገንዘብን አትሹ፣ የቄውንም ባለጠግነት አትመልከቱ፣ የወለደችንም ባለጠግነት አትዩ የሚለው እኮ ለዚህ ነው። እናንተ ኦርቶዶክሳውያን አያችሁ፣ በኦርቶዶክሳዊ ትምህርት ትኩረት ልናደርግ የሚገባው እግዚአብሔርን መፍራት ላይ፣ ንጽሐ ነፍስ ላይ፣ ልባምነት ላይ፣ ደግነት ላይ፣ ጽድቅ መስራት ላይ፣ ለቅድስና መመቸት ላይ እሱን አተኩረን ከሰራን ነው
ከጋብቻ በፊት ጓደኛ ብናበጅ ምን ችግር አለው? እንዳንለ ቆይ አሁን እናንተ መጠጥ ቤት ሄዳችሁ ቃል የምትገቡ ማን ነው የጻፈላችሁ እንደዚህ? አሁን በጣም የሚያሳዝነኝ ደግሞ ቤተክርስቲያን መጥተው ያው ኪዳነ ምሕረትን አርክተሽ የሚባል አባላሉ ማለት ነው። እንዲው ሳንጋባ ሲስተርኔ ብራዘርኔ ምናምን ፍሬንዴ ምናምን ገር ምናምን ፍሬንዴ። በነገራችሁ ላይ እንግሊዘኛ ሲሆን ግጥም እየመሰለ ነው እንጂ የምንለው እኮ ውሽማ ማለት አይደል? ውሽማ አለኝ ማለት እኮ ነው። የእውነቴን ነው የማምላክን። በእንግሊዘኛ ሲሆን ግን ሸጋ ነው። እናንተ ሸጋ አይደል? በእንግሊዘኛ የምንጠቀመው እኮ ብዙ ቃል አለ። አግብታችሁ ሚስታችሁ ውሽማ ብትይ ትናደዳላችሁ? አትናደዱም? ተናገሩ እንጂ ወንዱ ይጠየቃል ወይ ነው? እሺ ሴቱ ባላችሁ ውሽማ ይይዝ እንደው አትናደዱም? አትናደዱም አይደል? የሴቱን እንዴት ማይጣል አይደረስ ነው። ማፋታት ወሳኝ ኩነት ተብሎ ሲቀርብ አያናድዳችሁም? ወሳኝ ኩነት ሆኖ ተጽፎ በቤተ ሕግ የበላይነት እንዲደመጥ ተብሎ ሲቀመጥ አያሳዝንም? ማፋታትን መደገፍ ምንን መስበክ ነው? ባሎቻችሁን በሉ እንጂ በእውነት ማለት ነው። እኛ ከሃይማኖታችን ወጥተን ሰይጣን ውሽማ ስንይዝ እግዚአብሔር የማይናደድ ይመስላችኋል? ውሽማ እኮ አለው ሰው ሁሉ። ውሽማ መያዝ ማለት እኮ ከጽድቅ ወጥቶ ኃጢአትን መስራት ነው። ገብታችኋል? ባለ ሰው በክርስትና ጸንቶ ሲኖር የማን ሚስት ብቻ ነው የሚሆነው? የክርስቶስ። እህቴ ሆይ ምንድነው የምታስቀድሚው? ሃይማኖት አለው፣ ምግባር አለው፣ ወደ ሰማይ ያደርሰኛል፣ ከጽድቅ ጋር ያገናኘኛል፣ ለቁርባን ያበቃኛል። ምርጫ ምንድነው? ሽቀላ አለው፣ ኦቴ አለው። ምንድነው ያንተ ምርጫ? እግዚአብሔር ይከብርበታል በዚህ ሥራ ወይስ G+ ምንትስ ያሰራኛል? ጥያቄ ምንድነው? የእግዚአብሔር በረከት ነው፣ የምድራዊ ሀብት ጸጋ ብቻ ነው አንተ የምትፈልገው? ሎጥን ተመልከቱት። ሳር አለ፣ ለምለም ነው፣ ውሃ ገብ ነው። በቃ ፈተና ሆነበት። ትዳርሽ ፈተና እንዳይሆንብሽ ሳር አለ፣ ለምለም ነው፣ ምንድነው አይደለም። እግዚአብሔርን ይፈራል ወይ? መከራ እየበላ እንዳትኖር የምታስቀድመው ፕራዮሪቲ ሊስት የመጀመሪያው ረድፍ እግዚአብሔር ነው ወይ? አብርሃምን ተመልከቱ፣ ሰጠው። ይሄ ብቻ የሚደንቃችሁ የአብርሃም መቀመጫ ሁሉ ጊዜ ትደንቀኛለች። 3 ደቂቃ ወስጄ ያበቃለሁ እንዳላስመሻችሁ። እየሰማችሁኝ ነው? አብርሃም ሁሉ ጊዜ ከዚያች ድንኳኑ እየወጣ በመምሬ አድባር ዛፍ ስር ቁጭ ብቻ ነበር የሚለው። ድንኳኑ ጉድለት አለባት። ምን አይነት? እግዚአብሔር ገና ቃል ኪዳን ገብቶለታል። ምን ብሎ? እንደ ሰማይ ከዋክብት እንደ ምድር አሸዋ ዘርህን አበዛዋለሁ ቢለውም ልጅ ሳያገኝ ዘር ሳያፈራ ምድር ላይ ሰው ሳይተካ 99 ዓመት ሆነው ጃጀ፣ ሸመገለ፣ ትኩስነቱ አለፈ። ሚስቱ ሳራ ልምላሜዋ ተወለደ። በቃ ድንኳኗ ልጅ የላትም። ቃል ኪዳኗ ዘግይቷል። በጣም ይደንቃቸዋል። ድንኳኑ ብዬ በካድኩት ምሽት በሚወደኝ ጌታ ታየው በስስት። የኔ ልብ እንደዚህ ያንተ ልብ እንደዛ፣ ዘመን ይቆጠራል ፍቅርህ እንደበዛ።